በ14ኛው የሞስኮ አትሌቲክስ በ5000 ማጣሪያ የመጨረሻ ውድድር ላይ በሞፋራ ለጥቂት ተቀድሞ ኢትዮጵያዊው ሀጎስ ገብረሕይወት ሁለተኛ ወጥቶ ለኢትዮጵያ የብር ሜዳሊያ አስገኝቷል። እንኳን ደስ አላችሁ በማለት ነው የሰዓቱን ዜና የምንጀምረው። የዜና ሰዓታችን ያልጠበቅነው በዚሁ በሩጫ ምክንያት ስለሆነ ይቅርታ እንጠይቃለን። ጤና ይስጥልን። ከኢትዮጵያ ቴሌቪዥን ከሰዓቱ ዜናዎች ጋር ተመስገን በየነ ነኝ። ኢትዮጵያ በሶማሊያ ያለውን አንጻራዊ ሰላምና መረጋጋት አጠናክሮ ለማስቀጠል ከተባበሩት መንግስታት ድርጅት ጋር እንደምትሰራ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ገለጹ። ጠቅላይ ሚኒስትር ኃይለማርያም በሶማሊያ የተባበሩት መንግስታት ድርጅት ዋና ጸሐፊ ልዩ መልእክተኛ የሆኑትን አምባሳደር ኒኮላስ ኬን በጽህፈት ቤታቸው ተቀብለው አነጋግረዋቸዋል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ሶማሊያን መልሶ ለመገንባት የሀገሪቱን የጸጥታ ኃይል ማጠናከር እንደሚያስፈልግም ተናግረዋል። የዓለም መንግስታት ለሶማሊያ ሰላምና መረጋጋት ትኩረት እንዲሰጡም ጠቅላይ ሚኒስትር ኃይለማርያም ጠይቀዋል። አምባሳደር ኒኮላስ ኬ በበኩላቸው ለሀገሪቱ መረጋጋት ኢትዮጵያና ኢጋድ እየተጫወቱ ያለውን ሚና አድንቀው በቀጣይነትም የተባበሩት መንግስታት ድርጅት ከኢትዮጵያ ጋር በጋራ ይሰራል ብለዋል። ሪፖርተራችን አበበ ባዩ ነው የዘገበው። ብቁ የሲቪል ሰርቫንት ለመፍጠር ከመቼውም ጊዜ በተሻለ መልኩ እንደሚሰሩ የስራ አመራር ኢንስቲትዩት አስታወቀ። የተቋሙ ሰራተኞችና አመራሮች የታላቁ መሪ ጠቅላይ ሚኒስትር መለስ ዜናዊን አንደኛ ዓመት መታሰቢያ በተለያዩ ዝግጅቶች አስበዋል። አዲስ ህይወት ተስፋዬ ዝርዝሩን አዘጋጅተዋለች። የታላቁ መሪ አቶ መለስ ዜናዊ አንደኛ ዓመት መታሰቢያ ምክንያት በማድረግ በመላ ሀገሪቱ የተለያዩ ዝግጅቶች እየተከናወኑ ይገኛሉ። የኢትዮጵያ ስራ አመራር ኢንስቲትዩት ሰራተኞችና አመራሮችም አቶ መለስ በህይወት በነበሩበት ወቅት ያከናወኗቸው አንኳር ተግባራት ላይ ያተኮረ ውይይትና የፎቶ አውደሪ በማዘጋጀት አስቧቸዋል። ከዚህ ባሻገር ሰራተኞቹ የአቶ መለስን ራዕይ ለማስቀጠል በተሰማሩበት የስራ ዘርፍ በታማኝነት እንደሚያገለግሉ ገልጸዋል። አኒ በስራ ዘርፌ ላይ ከኪራይ ሰብሳቢነት በመጽዳት ማለት ስራዬ ከገንዘቦች ጋራ ከአገልግሎቶች ጋራ የተያያዙ ነገሮች ስለሆኑ ከኪራይ ሰብሳቢነት የጸዳ ማለት ገንዘብን ከመሰብሰብ ብቻ ሳይሆን ይዣቸው የሚወጣው ለምሳሌ መኪኖች አሉ ለስራዬ እንዲጠቅመኝ የሚሰጡኝ እነዛን ነገሮች በታማኝነት ለዛ ስራ ብቻ ለተሰጠኝ ስራ አውሎ መመለስ ታምኖ መስራቴ ለህሊናዬ ረፍት ስላለው ማለት ነው። አቶ መለስን ራዕይ ለማሳካት ደግሞ የሰው ኃይል ቁልፍ ስለሆነ ያንን የሰው ኃይል ለማብቃት ልዩ ልዩ የሆኑ ስራዎችን እንሰራለን። እኛም ባለን ስራ ድርሻችን የሲቪል ሰርቪስ ተቋማት ውጤታማና ቀልጣፋ አገልግሎት እንዲሰጡ ሁላችንም በየስራ ድርሻችን የበኩላችንን አስተዋጽኦ ማበርከት እንዳለብን ነው እኔ የሚሰማኝ። የኢትዮጵያ ስራ አመራር ኢንስቲትዩት ዋና ዳይሬክተር አቶ መንግስቱ ይትባረክ የተቋሙ አመራሮችና ሰራተኞች ህዝቡን በተገቢው መንገድ የሚያገለግል ሲቪል ሰርቫንት በመፍጠር ረገድ የተሻለ ስራ እንደሚሰሩ ተናግረዋል። እኛ የኢትዮጵያ ስራ አመራር ኢንስቲትዩት አመራሮች እና ሰራተኞች ይህንኑ ዝክረ በዓል ስናዘጋጅ ለሳቸው ያለንን ልባዊ ፍቅር ለመግለጽ ብቻ ሳይሆን ታላቁ መሪያችን በህይወት እያሉ ያስቀመጡትን ህዝብን የሚያገለግል ሲቪል ሰርቪስ የመፍጠር ራዕይ እውን ለማድረግ ከህዝባችን ጎን ተሰልፈን ከኛ የሚጠበቀውን ሁሉ ለመፈጸም ቃል ለመግባትም ጭምር ነው። በህዝብ ተወካዮች ምክር ቤት አባልና የመንግስት ተጠሪ ሚኒስትር ወይዘሮ ሮማን ገብረስላሴ አቶ መለስ በሳል የትግልና የአመራር ስልት የነበራቸው የለውጥ ሰው እንደነበሩ ገልጸዋል። በኢትዮጵያ በተለያዩ አካባቢዎች እየተካሄደ የሚገኘው የችግኝ ተከላ ቀጥሏል። የኢትዮጵያ ምድር ባቡር ኮርፖሬሽን፣ የኢትዮጵያ አየር መንገድና የመከላከያ መሰረተ ልማት ግንባታ ዘርፍ ሰራተኞች ታላቁ መሪ ጠቅላይ ሚኒስትር መለስ ዜናዊን በማሰብ የችግኝ ተከላ አካሂደዋል። ዝርዝሩ በሙሉቀን ታደገ ይቀርባል። የኢትዮጵያ ምድር ባቡር ኮርፖሬሽን ሰራተኞችና ኃላፊዎች በፊንፊኔ ዙሪያ ኦሮሚያ ልዩ ዞን በገላን ከተማ አቅራቢያ በሚገኘው የተራቆተ ተራራ ላይ ችግኝ ተክለዋል። ሰራተኞቹ እንዳሉት አቶ መለስ ከሚታወሱባቸው በርካታ ጅምሮች አንዱ ለሆነው የአረንጓዴ ልማት ግባቸው የችግኝ ተከላ ወሳኝ ነው። የነበራቸውን ቃል ለመጠበቅ እንዲሁ ከውስጣችን ያለውን ነገር ለመተግበር እንዲህ በየተጠየቅንበት ቦታ ሁሉ በመገኘት ራያቸውን እውን ለማድረግ እንጥራለን እንበል እንጂ የሳቸው ራይል እንዲነበር ብሎ ቁጭ ማድረግ በጣም ያስቸግራል። ስማቸውን የምናስታውሰው በጀመሩትን ነገር በመቀጠልና የተሻለ ነገር ሳቸውን
ስም ማንሳት ብቻ ሳይሆን እንዲህ በተግባር በማሳየት በመሳተፍ ነው ብዬ ነው ማስበው። የአዲስ አበባ የቀላል ባቡር መስመርን ጨምሮ በሀገሪቱ የተጀመረው የባቡር መሰረተ ልማት ዝርጋታ እየተካሄደ ያለው ከግንባታ በኋላ የባቡሩ እንቅስቃሴ ሙሉ በሙሉ ከታዳሽ ምንጮች በሚገኘው የኤሌክትሪክ ኃይል እንዲሆን በሚያስችል መንገድ ነው። በመሆኑም በባቡሩ ምክንያት የሚለቀቅበት ጋዝ አይኖርም። የኢትዮጵያ ምድር ባቡር ኮርፖሬሽን ምክትል ዋና ስራ አስፈጻሚ ኢንጂነር ደቦቱን ካንዳሉት ሂደቱ ከአካባቢ ልማት ጋር በዘላቂነት የሚተሳሰርበት ሁኔታም ተፈጥሯል። የኤንቫይሮንመንት ቲም አለን ራሳችን እያንዳንዱ ሰው የተከለውበትን ቦታ ታግ አድርጎ ምን ውጤት ላይ ደርሷል የሚልበት የሚከታተልበት ሰነድ በአካባቢ ልማት ቡድናችን ውስጥ ተዘጋጅቷል። በኢፌድሪ የመከላከያ ሚኒስቴር የመከላከያ መሰረተ ልማት ግንባታ ዘርፍ ሰራተኞችም በአቃቂ ክፍለ ከተማ የችግኝ ተከላ አካሂደዋል። ሰራተኞቹ ታላቁ መሪ የቀድሞው ጠቅላይ ሚኒስትር መለስ ዜናዊ የጀመሩትን የአረንጓዴ ልማት ራዕይ ለማሳካት ተግተው እንደሚሰሩ መግለጻቸውንም ሪፖርተራችን ይነቃቸው ሰማው ዘግቧል። የመከላከያ መሰረተ ልማት ግንባታ ዘርፍ ዳይሬክተር ተወካይ ኮሎኔል ፍስሐ ገብረመድህን የጠቅላይ ሚኒስትር መለስን የአካባቢ ልማት ራዕይ ለማሳካት የሰራዊቱ አባላት በቁርጠኝነት ሊንቀሳቀሱ ይገባል ብለዋል። አቶ መለስ ዜናዊ አንደኛ ሙት ዓመትን ስናከብር በአረንጓዴ ልማት ዘመቻ ፖሊሲያቸውና ራዕያቸውን ለማሳካት ተጨማሪ አቅም ፈጥሮ የፈጠረብን ሆኖ በቀጣይ ሀገራዊ ራዕያቸውን ለማሳካት በቁርጠኝነት በጽናት የምናረጋግጥበትን ዕለት ይሆናል። በችግኝ ተከላው የተሳተፉት ሰራተኞችም የአረንጓዴ ልማት ተሳትፏቸውን በማጠናከር የሚጠበቅባቸውን አስተዋጽኦ ለማበርከት እንደሚሰሩ ገልጸዋል። እንደ መከላከያ ኮንስትራክሽን ኢንተርፕራይዝ ደግሞ ያው ብዙ ገና ከዚህ በኋላ ብዙ ስራዎች ይጠበቁብናል። የኢትዮጵያ አየር መንገድ ሰራተኞችም ልማታዊ ራዕይን ለማሳካትና የሰጠህንን አደራ ለማስፈጸም ቃላችንን እናድሳለን በሚል መርህ የችግኝ ተከላ አካሂደዋል። የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ ተወልደ ገብረ ማርያም በፕሮግራሙ ላይ እንደገለጹት የቀድሞው ጠቅላይ ሚኒስትር አቶ መለስ ዜናዊ የአየር መንገዱን ደረጃ ለማሳደግ የጎላ አስተዋጽኦ ነበራቸው። አየር መንገዱም የእሳቸውን በሳል አመራር በመተግበርና የጀመሩትን እቅድ በማሳካት የበኩሉን ይወጣል ብለዋል። የአረንጓዴ ልማት ጅምራቸውን ለማድረግም አሁን ከተተከለው ችግኝ በተጨማሪ በአገር ውስጥ የአየር መንገዱ መዳረሻዎች በአንድ ተጓዥ አንድ ችግኝ የተከለ መሆኑን ተናግረዋል። በቪዥን 2025 ለእያንዳንዱ መንገደኛ የምናጓጉዘው አንድ ፕላንት እንተክላለን ብለን ኦልሬዲ በዛ እቅድ እየተንቀሳቀሰን ያለነው። ያ ማለት በጣም ብዙ ነው። 6 ሚሊዮን መንገደኛ እናጓጉዛለን። 6 ሚሊዮን እንተክላለን ማለት ነው። በተመሳሳይ ለታላቁ መሪ ለጠቅላይ ሚኒስትር መለስ ዜናዊ አንደኛ ዓመት መታሰቢያ በተለያዩ ክልሎችም የችግኝ ተከላው መካሄድ ቀጥሏል። ይህን ደግሞ ሰላማዊት ካሳ አዘጋጅተዋለች፣ እንደሚከተለው ታቀርባለች። የጅማ ከተማ ነዋሪዎች የአረንጓዴ ልማት ስትራቴጂ መሰረትን ለጣሉት ለታላቁ መሪ ለመለስ ዜናዊ መታሰቢያ በሚሆን ፓርክ ውስጥ የችግኝ ተከላን አካሂደዋል። በችግኝ ተከላው የተለያዩ የመንግስት መስሪያ ቤት ሰራተኞች፣ የ1ኛ ክፍለ ጦር መከላከያ ሰራዊት አባላት፣ የፌዴራል ፖሊስ ሰራዊት አባላትና የኦሮሚያ ፖሊስ ሰራዊት አባላት ተሳትፈዋል። የከተማዋ ነዋሪዎች እንዳሉትም ችግኞቹን በመትከል ብቻ ሳይሆን ያልተቋረጠ እንክብካቤ በማድረግ ተምሳሌትነታቸው እውን እንዲሆን እንሰራለን ብለዋል። በተግባር ራዕይን እናሳካለን ብለን ባለፈው ዓመት ቃል ገብተናል። በየጊዜው ይህን ቃል ለመተግበር ስራ ሲሰራ መጥተናል። አሁንም ያን ቃል በዛ ቃላችን ቁመን አሁንም እንሰራለን፣ ወደፊትም እንሰራለን። የጅማ ኮሚኒኬሽን ጉዳይ ጽህፈት ቤት እንዳደረሰን ዘገባ በከተማዋ ለታላቁ መሪ ለመለስ ዜናዊ መታሰቢያነት የተሰየመውና በ2 ሄክታር መሬት ላይ ባረፈው ፓርክ ከ7000 በላይ የተለያዩ ሀገር በቀል ዛፎች ተተክለዋል። በተመሳሳይ በኦሮሚያ ልዩ ዞን በፊንፊኔ ዙሪያ በበኬ ከተማ በታላቁ መሪ በአቶ መለስ ዜናዊ ስም በተሰየመ ፓርክ የችግኝ ተከላ መካሄዱን የከተማ አስተዳደር ኮሚኒኬሽን ጽህፈት ቤት ያደረሰን ዘገባ ያሳያል። በስነ ስርዓቱ የተሳተፉ የተለያዩ የህብረተሰብ ክፍሎችም የታላቁን መሪ ራዕይ እውን ለማድረግ ቃላቸውን የሚያድሱበት ወቅት መሆኑንም ተናግረዋል። አሁንም ቢሆን ወደፊትም ቢሆን ችግኛችን እንክብካቤ አድርጌ ለማሳደግና እሳቸውንም ለማስታወስ አሪያቸውን ለመከተልና ለማንኛውም ነገር ለመከታተል ነው የሚያመጣው። በሌላ ዜና በትግራይ ክልል በእንደርታ ወረዳ በ300 ሄክታር መሬት ላይ የተካሄደው የችግኝ ተከላ ስነ ስርዓት ለታላቁ መሪ መታሰቢያነት የዋለ ነው። በእርሳቸው ስም የተሰየመው ፓርክ መሰረት ድንጋይም ተጥሏል። በችግኝ ተከላው እንደተሳተፉ የወረዳው ነዋሪዎች ገለጻም ፓርኩ ለታላቁ መሪ መታሰቢያነት እንዲሁም ለአካባቢው ገጽታ መቀየር ጭምር ሰፊ ሚና ይኖረዋል። ተክሊ ህይወት ምስሙኻኑ ተክሊ ሐሊና ህይወትናን ችግኝ ህይወት እንደመሆኑ መጠን ተንከባክበን ልናሳድገው እንደሚገባ ተረድተናል። የሀገራችንን ልምላሜ በማሳደግ የታላቁ መሪያችንን አደራ ተቀብለን ልማታችንን ወደፊት ማስቀጠል ይጠበቅብናል።
በአዲስ አበባ በቀጣዩ ዓመት ለሚካሄደው 34ኛው የአፍሪካ ካሪቢያንና ፓሲፊክ ሀገሮች ጉባኤ እንዲሁም የአፍሪካ ካሪቢያንና ፓሲፊክ ሀገሮችና የአውሮፓ ህብረት ፓርላማ የጋራ ጉባኤ ለማስተናገድ ዝግጅት መጀመሩን የተወካዮች ምክር ቤት አስታወቀ። በርካታ ዓለም አቀፋዊ ጉባኤዎችን ለማስተናገድ ልምድ ያካበተችው ኢትዮጵያ ይህንን ጉባኤ በተሟላ መልኩ ለማስተናገድም ከወዲሁ በርካታ ስራዎች መከናወን እንዳለባቸው የተወካዮች ምክር ቤት አፈ ጉባኤ አቶ አባዱላ ገመዳ ገልጸዋል። በሚቀጥለው ዓመት ከዳር 20 እስከ 27 በሚካሄዱት ጉባኤዎች እንግዶች በጸጥታ፣ በትራንስፖርት፣ በሆቴልና መሰል ጉዳዮች ችግር እንዳይገጥማቸው ባለድርሻ አካላት በቅንጅት እንደሚሰሩ ነው አፈ ጉባኤ አቶ አባዱላ ያሳሰቡት። ከ500 በላይ ሰዎች ለሚሳተፉባቸው ጉባኤዎች መሳካት ባለድርሻ አካላትና ህዝቡ የበኩሉ እንዲወጣም አፈ ጉባኤ አባዱላ ገመዳ ከወዲሁ ጥሪ ማቅረባቸውን የዘገበችው ሪፖርተራችን አዳነች ገብረ ማርያም ነች። ኢትዮጵያ የነደፈችውን የአረንጓዴ ኢኮኖሚ ልማት እቅድ ለማሳካት የኖርዌይ መንግስት ድጋፍ እያደረገ መሆኑን የግብርና ሚኒስቴር ገለጸ። በደርባን ቃል በተገባው መሰረት ሁለቱ ሀገሮች የበካይ ጋዝ ልቀትን ለመከላከል የአሰራር ማዕቀፍ ስምምነትም ተፈራርመዋል። የስምምነቱ ዓላማ የበካይ ጋዝ ልቀትን በመቀነስ የአረንጓዴ ኢኮኖሚ ልማትን ለመገንባት የሚያግዝ መሆኑም ነው የተገለጸው። የግብርና ሚኒስትር ዴኤታው አቶ ስለሽ ጌታውን እንደገለጹት የሁለትዮሽ ስምምነቱ ኢትዮጵያ የነደፈችውን የአረንጓዴ ኢኮኖሚ ልማት ስትራቴጂ ከግብ ለማድረስ ፕሮጀክቱ አስተዋጽኦ አለው። በኢትዮጵያ የኖርዌይ አምባሳደር ኦድ ኢንግ ቫልሄልም በበኩላቸው ኢትዮጵያ የአየር ንብረት ለውጥ ችግርን ለመከላከል የኖርዌይ መንግስት ድጋፍ እያደረገ መሆኑን ተናግረዋል። ፕሮጀክቱን ለማስፈጸምም ኖርዌይ እስከ $60 ሚሊዮን እርዳታ እንደምታደርግም ተገልጿል። ሪፖርተራችን በቀለ ተመስገን ነው የዘገበው።